አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ሀገሬ ልጆች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ዛሬ እንደምታዩት ቡና እያፈላን ነው። እንደ ሀገራችን ደግሞ በቀሎ እየጠበስን ነው ማለት ነው። ውድ ሀገሬ ልጆች ይኸውና ቡናውም እየፈላ ነው እንደምታዩት፣ በቀሎም እየጠበስን ነው። ኑ ከኛ ጋር ፏፈሽ እያልን ነው፣ ፈታ ፈታ እያልን ነው ማለት ነው። ያው ታውቃላችሁ የምንድን ነገር ነው የሚባለው፣ የጀበና ነገር ያው አስቸጋሪ ስለሆነ ጀበናችንን ወደ ጎን እያደረግን በቀሏችንን እንጠብሳለን ማለት ነው። ቡና ቁርስ ያዙ ያዙ ይላል ያገሬ ሰው። ያዙ እንዲህ ነው እያልን ፈታ እያልን ነው። ብርዱን በኢማራት ምድር ላይ ያድርገን እያሳለፍን ነው ማለት ነው። ውድ ሀገሬ ልጆች ይሁንና ማራገቢያችንም ይሄው ማራገቢያ ተገዝቶልናል። ስንት ብር ነው መሰላችሁ? በኋላ 9 ብር 9 ድርሃም አይደለም 5 ድርሃም ማራገቢያ ተገዝቶልናል ማለት ነው። ይሄው እንግዲህ በቀሎ መጥበስ ይችላል በነገራችን ላይ በዛ ላይ ደግሞ ሰውየም ፋጥማ ክብሪቶ ፋጥማ እና ይኸውና እንደምታዩት ዋፈሽ እያልን ነው እላችኋለሁ። ይህን ይመስላል። እዚህ አድርገን እየተዝናናን ነው ውድ ሀገሬ ልጆች። ይህን ይመስላል ማለት ነው። ከምር በቀሏችን ይኸው ቡናችን እየፈላ ነው። ይሄ በነገራችን ላይ ቡናው ያው የኔና የፋጡማ ነው። ምን ይሽረብ ከሆነ ማሀድ ይሽረብ والله እኔ ሀላ ሰወት ነሻዊ ዶራ ማሪት ሽኩራን ለውና ዝጋ ሻማችን ይኸውና። በነገራችን ላይ ጨለማው ጋር እንትን አይደል መሰለኝና ይሄን ይመስላል ማለት ነው። عادي يطلع هذا في البث ولا لا؟ عادي انت قلتي ناش لا دورة مش كذا دورة عادي انا بقول بزبده بالسرعه لا هي ما تهدل كون هناك شو ليش كذا انا ይኸውና እንደምታዩት እላችኋለሁኝ ውዶች። በነገራችን ላይ እኔና ፋጡማ ተያይዘናል ይኸው ምንድነው ከሳሉ አይጠፋም ሆ ወማ መደግ ይዘናል። ጦርነት ነው መንግስት ያላወቀው መንግስት የኢማራት መንግስት ያላወቀው ጦርነት። አዎ ይኸውና እዚህ ጋር አልፎልናል። በነገራችን ላይ እኔና ፋጡማ በቃ በቀሎና የኢትዮጵያ ምግብ ተውት አምሮና እንስኪ ፋጡማ ያጂ ነው በአማርኛ ነገሩ። ይኸውና በነገራችን ላይ በቀሎ መጥበስ እችላለሁ ኢትዮጵያም እያለሁ ማለት ነው። አዎ ጎበዝ ነኝ ሀቅ እንደው ምንድነው አይደል? በቃ ለክፉ አልሰጥም። አልሐምዱሊላህ እንግዲህ እኔ ጓደኛዬ ካመሰገነችኝ እቺ እንኳን ለይሄያ ነው የምትሆነው። ሀቂቃ አደ ሀገሄያ በስ ባክለዋና ያና ሀሰገይራ እና እንደምታዩት በቃ ይሄን ሰሞ ይዘናል እኔ እንጃ። እና እየበላችሁ አለ ያንቺ በቀሎ እበላው ተኔ ወሰይ انت كل تدري انا والله عندي شوفي مليانه باخذ ما اقدر اكل من هذا اكثر من هذا በቀሎ መልካልኛ ጋር በነገራችን ላይ ቡናው እንዲያቀዘቅዝ እፍ زبده كترتي شكله زبده كترتي لا تكتري عشان ما يطلع لها خالص ዛሬ በነገራችን ላይ ራቴን የበላሁት ልጄ ናት የሰራችልኝ ማለት ነው። ራቴ በላሁት هي ما تحب والله በቅቤ የሚሰራው በቀሎ ብሉ እየተባለ ነው። እኛ በነገራችን ላይ አሁን በቃ ሁሉም ነገር ሞልተናል ማለት ትችላላችሁ እና አልሐምዱሊላህ የምር እንዲህ ብለን በቃ ፏፈሽ እያልን ነው እላችኋለሁ።
ብርድ ከመጣ በኋላ በቃ ብሉ ብሉ የሚል ነገር መጥቶብናል። ኧረ ሳይጠፋብን እንት ተረዳ አይጠፋም፣ ወላሂ ላይ ጠፋ አይጠፋም ማለት ነው። እንትን ማብራት ላይ ስላደረኩበት ها أنا والله بكفي فيها والله بكفيكي بتندمين والله بتندمين آخر شيء ما يصير طعم شفتي وايد ما في والله أنا بس أحرك سيجارة لا 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 صدقيني صدقيني لا تفيدي بتندمين والله صوري اليوم استني ايوه بصوركي اصبري فاطمه انت እንግዲህ አብራላችሁ ታያ እራሴ አበራለሁ የበቀሎ ነገር ግን አደራ ፋጥማ አደራ የበቀሎ ነገር ሹፍ ይሄው እዚህ ልጄ ደግሞ በቂቤ አንተ ትጉሊ ኧረ ያሉ ተኹት والله مليان جبده ما تقدري تاكلي ما يويلك تقولي والله شوف هذا كله يوم كله كيبي ادرقا كيبي لا ادرقتها لي انت هيك يزوربات كيبي لا مش تليفون يا تليفون እና እንደምታዩት ይሆንና እዚህ ጋር በቂቤ ነው የሚሰራው። ያው እርግጠኛ ነኝ ታውቁታላችሁ ግማሾቻችሁ። እኔ ብዙም ይሄን አይመቸኝም። በስ خلاص ሰጥቶ ወይ በቀሎ የምወደው በነገራችን ላይ እየተጠበሰ ነው እና ቀቀሉን እነሱ ግን ይሄን ቂቤ ፍልፍል አስዋጥ ፍልፍል ሀር ምናምን አድርገው ቁንዶ በርበሬ ማለት ነው ቁንዶ በርበሬና የሚፋጀውን አድርገው ይጠቀማሉ። እኔ ያን ያክል አይደለም። ليش ما جبتي ماشي جبتي من مطبخ البراد قلت لك خذي جبتي بس بعد نعم حطيت فلفل اسود هذا ما اعرف من وين طلع هذا فلفل اسود هو انا قلت من وين طلع ما اعرف ما يوم አጥሚት የመሰለ ነገር ሰራች። እሱ እንኳን አያጅብም ሀቂቃ ኧረ ይሄ ነገር በምታውቀው ቋንቋ انا كيف اكل هو هنا تطلع النار ما اقدر الحمد لله هو حطيتها النار قلبي يا فاطمه قلبي البقلو بلو ይሄ ደግሞ ምንድነው የሚባለው አጥሚት ይመስ አዎ ይሄ ጋር ይሽፉን تعالوا شوفون ايوه وجبن موزاريلا አረገች ኧረ ما شاء الله تبارك الله الحين هذا البث ولا هذا فيديو الحين طلع صوت نزق زياده ይኸውና እዚህ ጋር በቀሏችን ማለት ነው። ያው ሲሸጥ አይታለች መሰለኝ እንደዛ እያደረገች ነው። የኛ ጉዳይ አያልቅም። ያው በበቀሎ ኢትዮጵያ እንግዲህ የበቀሎ ነርፎ طيب حطي حتى الثانية هذا يريد عشان يكون هار هو حطي واحد كوب مرة ثانية ما حد يريد ما تدري من يريد يعني ولا زيادة ايوه እንደምታዩት በቀሎ በቂቤና በበርበሬ ከተሰራ በኋላ ሰው በኋላ ነው በበር የምታይልኝ እና እንደምታዩት ይሄን ይመስላል ማለት ነው። ምሽታችን በቀሏችን ይሄን ይመስል ነበር። بعدين شوف بس هذا خليهم يشوفون يلا الحين نروح يلا ببدأ اوكي ابدأ ايه شوفوا البركات ايوه خلاص شو حطيتي وريهم اخر شيء وريهم هذا حق شيبس القرطاس عشان يعرفوا شو اسمه شيتوز ይሄ በጣም ነው ያቃጠለው። አይዋ ሽፍቱ ይሄ ነው የሚጨመረው ማለት ነው። እንደምታዩት ዋው ነው ጣዕሙ። በነገራችን ላይ እኔ ያው እየተጠበሰ ስላለኝ እዚህ ጋር ነው እንጂ ወይ እናቴ ደህና ሆዲ መካን ፋጥማ ኦኬ አሁን ኧረ ማሻአላ የቡናው ሽታ አትጠይቁኝ። ይሄን ይመስል ነበር እላችኋለሁ ውድ ሀገሬ ልጆች። አሁን ያው ወደ ገዛ በቀሎ ይመጥቻለሁ። ይሄን እንደምታዩት ሻማ አለ። ሻማው ሽታ አትጠይቁኝ። ቢስሚላህ ሲተሞላሂ ማሻአላ እና በቀሎውም ኧረ በቀሎ ለምን ሁለተኛ አረገ ይችላል ጨርሳረፍ በቀሎ ነው ማን ሊበላው ነው? هذا دوره ما حد بياكله
እና አልሐምዱሊላህ አላቸዋለሁ። ውድ ሀገሬ ልጆች ይህን ይመስላል የዛሬው ምሽታችን። በነገራችን ላይ የሚያምር ምሽት ነው ማለት ይቻላል። አልሐምዱሊላህ ሀቂቃ ኢትዮጵያን ነው ያስታወሰኝ። ተዓሉ እንደና ትጋሆ ሽረቡ ወክሉ እና ወጥቼ ይኸውና እንደምታዩት ቢስሚላ ማሻአላ ቡና ደርሷል። ይኸውና መጨረሻ ቡናችን በቀሎ ቡና ታምርም አለን እዚህ ጋር ማኮ ቢስሚላ وش هذا ما يرضى ሆቴል هذا እና እንደምታዩት ይኸው ቡናችን ይሄን ይመስላል ማለት ነው። ውድ ሀገሬ ልጆች እንደዚህ አድርገን ማታከሬም ነው በቆት ማታከር እና እንደምታዩት እና ውዶች በቃ ኦ ማይ ጋድ እንደዚህ አድርገን የዛሬው ምሽታችን ተረላላ መላላላች እና ውዶች ዛሬው ምሽታችን ኧረ በቆት ተስተብለ ኦ ማይ ጋድ አትስተብለ ይኸውና ምሽታችን ይሄን ይመስል ነበር ማለት ነው። والله بروح غرفة حقي والله بروح غرفة حقي والله بروح ቤት እና ውዶችዬ ተዓሉ ተፈደሉ ሽረቡ እላችኋለሁ። የዛሬው ቪዲዮ ይሄን ይመስል ነበር። የዛሬው ምሽታችን ይሄን ይመስል ነበር። እቺ ምቀኛ የሆነ ልጅ አጠፋች ቢሻማውን ማሰላማ ዛሬ እንደዚህ ላይክ ሼር ሰብስክራይብ አድርጉ ውድ ሀገሬ ልጆች። አይዋ ኢንሻአላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ليش؟ مو بوش كذا مو وايد